ምንም 20 ዓመት ይለፋል ምንም 30 ዓመት ይለፋል ምንም አንዳንድ ሰው ያገለግላል ነገሩ ግን እስር የሆነ ነገር አስሮታል መውጣት ይፈልጋል ግን የሆነ ነገር እንዳሰራችሁ የሚሰማችሁ የሆነ ነገር እንዳለ የሚሰማችሁ ከናንተ በላይ የሆነ ኃይል አሁን ይመጣል የሰማይ ኃይል አሁን ይመጣል አንድ ነገር ልንገራችሁ የእግዚአብሔር ቃል በከንቱ ወደ ምድር እንደማይመጣ ወቁ ይሄን ቃል እንዳገለግል እግዚአብሔር ሲሰጠኝ እግዚአብሔር በኢሳይያስ መጽሐፍ ላይ ምዕራፍ 55 ቁጥር 11 ላይ ይሄን ቃል ሰጥቶኛል ከአፌ የወጣው ቃል በከንቱ ወደኔ አይመለስም ብሏል ዛሬ እዚህ ጋር የሰማችሁ ያላችሁት ቃል በሙሉ ለሚያምንና ለተቀበለ ሰው አለቃ ሆኖ ህይወቱን ላበላሸበት ኤልዛቤል እግዚአብሔር የበቀል እንቅባት ሊልክ እንደሆነ እመኑ ዛሬ እግዚአብሔር እጅ የምትነቅለው ነገር አለች የእግዚአብሔር እጅ የሚነቅለው ነገር አለ አትባክኑም ከዚህ በኋላ እድሜያችሁ አይባክንም ከዚህ በኋላ ጉልበታችሁ አይባክንም ከዚህ በኋላ